ኢራን 1 ሚሊዮን ወታደሮችን ዝግጁ አድርጋለሁ ብላለች። 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል ሲል አናዶሎ የዜና ወኪል አስነብቧል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደ ተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ከወደ ኢራን በኩል እየሰማን ያለነው መረጃ አለ እጅግ በጣም አስደንጋጭና ለብዙ ሀገራቶች የኢኮኖሚ ንቅናቄን እየፈጠረ ያለ ጉዳይ አለ ማለት ነው። እሱን በተመለከተ አጠር ያለ መረጃ አስደምጣችኋለሁ። እስከ ፍጻሜው ድረስ እንድትከታተሉ ቪዲዮውን ላይክ እና ሼር አድርጉ። አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትዘነጉ እያልኩ ወደ መረጃዎቹ እናልፋለን። አብራችሁ ይቆዩ። አስደንጋጭ የተባለ መረጃ ተሰምቷል። ወደ 1900 የሚጠጉ መርከቦች መሄጃ አጥተው መቆማቸው ተነግሯል። የመካከለኛው ምስራቅ ጦርነት ከተጀመረ ጊዜ አንስቶም በዓለም የንግድ መስመር ላይ ከፍተኛ የሆነ ቀውስን ፈጥሯል። በዚህም ምክንያት 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል ሲል አናዶሎ የዜና ወኪል አስነብቧል። ኢራን ጠላቶች ካለቻቸው ሀገራት ጋር ንክኪ ያላቸው መርከቦች በሆርሙዝ ሰርጥ እንዳያልፉ መዝጋታን ተከትሎም በርካታ ነዳጅና ሌሎች ዕቃዎችን የጫኑ መርከቦች መሄጃ መፈናፈኛ አጥተው ቆመዋል። ይህም በዓለም አቀፍ የነዳጅ ዋጋና የአቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ የሚያሳድር ሲሆን መዘዙ ለመላው ዓለም የሚተርፍ የኢኮኖሚ ቀውስ እያስከተለም ይገኛል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። ክቡራን አድማጭ ተመልካቾቻችን እንግዲህ እንደምትሰሙት ነው መረጃው ከ1900 በላይ የሚሆኑ መርከቦች ከፋርስ ባህረ ሰላጤ አካባቢና እንዲሁም ደግሞ ከሆርሙዝ ሰርጥ አካባቢ ላይ ወደ ተለያዩ አቅጣጫዎችና ቦታዎች የሚንቀሳቀሱ መርከቦች ማለት ነው ለአሜሪካና ለእስራኤል ደጋፊ ናቸው ወይም ለነሱ የተለያዩ ጥቅሞችን የሚያስገቡ ናቸው የሚል ሐሳብን በማስመልከት ማለት ነው ኢራን ወደ የትኛውም ሀገር ላይ እንቅስቃሴ እንዲያደርጉ አግዳለሁ ብላ እንግዲህ ከ1900 ያለ እነሱ መርከቦች መታገዳቸውን እየሰማን እንገኛለን። በጣም ተምንም በላይ በዚህ ምክንያት ማለት ነው ኢቭን እስከኛ ድረስ እንግዲህ የኢኮኖሚ ንቅናቄን እያመጣብንና የኑሮ ውድነትን እያስከተለብን ይገኛል። ሌሎችም ሀገራቶች ላይ በዚህ ልክ በጣም በከፍተኛ ሁኔታ የኑሮ ውድነትን እያስከተለ መሆኑን በበርካታ ሚዲያዎችም እየተዘገበ ይገኛል። ወደ ተከበራችሁ የቻናሌ ቤተሰቦች ቪዲዮውን በደንብ እያረጋችሁ ለሌሎችም ሰዎች እንዲደርስ ሼር አድርጉት፣ ላይክም እያረጋችሁ እያልኩኝ ወደ ሌላኛው መረጃ እንሸጋገራለን። ወደ ሌላኛው መረጃ ስንሸጋገር ማለት ነው ኢራን 1 ሚሊዮን አካባቢ የሚሆኑ የእግር ጦሮችን እንግዲህ ማዘጋጀቷን እየተናገረች ትገኛለች። ኢራን 1 ሚሊዮን ወታደሮችን ዝግጁ አድርጋለሁ ብላለች። የኢራን የምድር አንቀጥቅጥ የምድር ጦር አሁን ላይ ማለት ነው እጅግ አነጋጋሪ ሆኗል። የኢራን ታስሚን ኒውስ ወታደራዊ ምንጮችን ጠቅሶ እንደዘገበው ከሆነ አሜሪካ እግረኛ ጦር የምታሰማራ ከሆነ ኢራን ከ1 ሚሊዮን በላይ ተዋጊ ወታደሮች የጦርነት ማዘጋጀቷን ተዘግቧል። አሜሪካ ኢራን 90% የነዳጅ መሸጫ ማዕከል የሆነውን የካር ደሴትን በእግረኛ ወታደሮች ይቆጣጠራሉ ማለት ተከትሎ በርካታ የኢራን ወታደሮች በካርግ ዙሪያ የመሬት ውስጥ ምሽግ ቆፍረው የአሜሪካ ወታደሮችን እየጠበቁ እንደሚገኙ ነው የተገለጸው። ዶናልድ ትራምፕም ይህንን ካዩ በኋላ ለተጨማሪ 10 ቀናት አራዝሞታል። ዶናልድ ትራምፕ እንደሚታወቀው ኢራን የሆርሙዝ ሰርጥን ያለምንም ቅድመ ሁኔታ ክፍት ካላደረገች የኢራን የኃይል ማመንጫዎች ሙሉ በሙሉ እንደሚያወድሙ ገልጾም ነበር። እንደሚታወቀው ለ5 ቀናት ቀነ ገደም ሰጥተው ነበር። ታዲያ ይህንን የ1 ሚሊዮን ወታደሩ ዘገባ ካዩ በኋላ ማለት ነው አንድ መግለጫ ወጥቷል። ይህንን ነገር ለ10 ቀናትም ማራዘማቸው አስታውቋል። አዲስ ነገር ካላጋራችሁ መልካም ቀን። ውድ ቤተሰቦቼ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማለት ነው የሆርሙዝን ሰርጥ እስካልከፈተች ድረስ ኢራንን አልደራደራትም እንዲሁም ደግሞ መደብደቤንም ሆነ የተለያዩ ጥቃት ማድረስን አላቆምም እያሉ ይገኛሉ። በዚሁም ምክንያት እንግዲህ በባለፈው ኢራን ላይ ጥቃት አደርሳለሁ፣ በኢራን ውስጥ ከፍተኛ የሚባሉ የኃይል ማመንጫ ቦታዎችን ሙሉ እያደንኩኝ እደበድባለሁ ሲሉ የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማለት ነው ለ5 ቀን ያክል አራዝመውትም እንደነበረ ታሁን በፊት በሰራነው ቪዲዮ ነግረናችኋል። ነገር ግን ያ 5 ቀን ከመሙላቱ በፊት ማለት ነው ከኢራን አንድ ጀግና ተነስቶ እናንተ ይሄንን ጥቃት እናደርሳለን እስካላችሁ ድረስ እኛም ቢሆን መቼም ቢሆን እጅ አንሰጥም እስከምንችለው ድረስ እንፋለማችኋለን ሲሉ ለአሜሪካው ፕሬዝዳንት ለዶናልድ ትራምፕ ማለት ነው ምላሽ መስጠታቸው ይታወቃል። በዛም ምክንያት እንግዲህ አሜሪካ አፈረች የሚል በርካታ የሚዲያ ባለሙያዎች ዘገባ እያደረጉበት ነበረ። ነገር ግን ከዛ ቀጥሎ ማለት ነው አሁንም ዶናልድ ትራምፕ የሆርሙዝን ሰርጥ ኢራን እስካልከፈተች ድረስ ማለት ነው አሁንም 10 ቀን ድረስ ጨምራታለሁኝ 10 ቀን ድረስ ጠብቂያት በዚህ በ10 ቀን ውስጥ እስካልከፈተች ድረስ ጥቃት ማደርሰው ከፍተኛ የሚባሉ ኢራን ውስጥ የሚገኙ የኃይል ማመንጫ ቦታዎች ላይ ነው ሲል በትናንትናው ዕለት ማለት ነው ምላሽ መስጠቱ ተሰምቷል። ስለዚህ ይሄ ቀን ደግሞ ከመድረሱ በፊት ከወደ ኢራን 1 ሚሊዮን አካባቢ ለእግረኛ ጦር የተዘጋጁ ወታደሮቿን ማለት ነው ማመቻቸቷና ጥሩ የሚባሉ ለጦር ምቹ የሆኑ ቦታዎችን ጭምር ማለት ነው መያዟ
መያዟንና ወታደሯን አሰልፋ በተጠንቅቅ እየጠበቀች መሆኗንም እንግዲህ እያሳወቀች ትገኛለች። ለ10 ቀን ያራዘሙትን ለድብደባ ለዚህ ቀን ተብሎ የተወሰነበትን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስቀመጡትን ቀን ማለት ነው ከኢራን በኩል በሚገርም ሁኔታ ምላሽ ሊሰጣቸው መሆኑንም እየሰማን እንገኛለን። በጣም በሚገርም ሁኔታ እነዚህ ሁለት ሀገራቶች እየተቀጠለጠሉ በርካታ የሚባሉ ሌሎች ጎረቤት ሀገራቶችንና ኢቭን እስከ ኢትዮጵያ ድረስ ማለት ነው የኑሮ ውድነትንና የኢኮኖሚ ነውጥ ውስጥ ማስገባታቸው ለብዙ ሀገራቶችና ለብዙ የሚዲያ ባለሙያዎች መነጋገሪያ ሆኖ እየተዘገበ ይገኛል ማለት ነው። ሌሎች ትኩስ መረጃዎችን ማቀብላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳዘነጉ እያልኩኝ በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እንላለን።